መስቀል አደባባይ ተነስተን እስከ ስካይላይት ሆቴል መጨረሻ ድረስ በእግራችን ወደ ኋላ እንጓዛለን። ረውሻ ምን ብላችሁ ወደ ኋላ ሩጫ ማለት የተሰዳደቡ መሳሪያ ይዞ እየመጣ ነው። እግዚአብሔር ምስክሬ። ተከታተሉ፣ አሁን እንጀምራለን። መንገዱን ማየት ይጠይቃል እንዳልደናቀፍ። አት ዘ ሴም ታይም እናንተን ማውራት ይጠይቃል። መንገደኞቹ በማድረጉት ድርጊት ተገርመው በካሜራው ጥግ በኩል ሲመለከቱኝ በተደጋጋሚ ይስተዋላል። እኛ ሀገር እንደዚህ አይነት ነገር የተለመደ ስላልሆነ ትንሽ ያስቸግራል። አት ዘ ሴም ታይም ደግሞ ለስልኬ ሉክ አውት ማድረግ አለ ሰው እንዳልሰረቅ ማለት ነው። በካሜራ ለመመልከት ነው እየሞከርኩ ያለሁት። አንዳንዴ ዞር ለማየት እሞክራለሁ። ሰዓቱ ፀሐይ ነው እና የለበስኩት እንደምታዩት ደግሞ ሁዲ ነው። በጣም የማይመስል አለባበስ ለብሼ ነው እና በስመ አብ ለዚህ ሰከንድ ለተጓዝኩት እጄን የሌለ ነው የደከመኝ። ሜይ ቢ በዚህ ሳይድ ለያዘው ደግሞ አሁን ደግሞ ሰዓቱ ስንት ሰዓት ይመስላችኋል? 7 ሰዓት አካባቢ። እዚህ ጋር እንደምትመለከቱት እነዚህ ዞኖች የት እንዳሉ ታውቃላችሁ ኦልሬዲ። ሀያት ሪጀንሲ ፊት ለፊት ነው ያለ ነው። ኢሰማኮ መስሪያ ቤት በጣም አንደርስቲሜት አድርጌዋለሁ። ካሜራማን ባይ ዘ ዌይ ካሜራማን ስለሌለኝ ነው እንጂ ካሜራማን ቢኖር በጣም ያቀልልኝ ነበር። እና ታዲያ እና እየፈጋው ሰብስክራይብ ምናምን ካላደረጋችሁ በጣም የሚያጋጭ ነገር ነው እና ወደ ኋላ ነው እየተጓዝን ያለ ነው። ወይ ብራዘር ፒስ ነው አለን። በጣም ወደ እዛ ድረስ ነው የሚሄደው። ያው ፎቶ ላንሳ ብሎ ቮለንቲር የሚያደርግ ካሜራማን ነበር፣ ግን ስካይላይት ድረስ ነው የምጓዘው። አደናቅፎኝ ልወድቅ እችላለሁ፣ ልጋጭ እችላለሁ። ያው እንግዲህ ቻንሳችን እየሞከርን እንሄዳለን። አሁን እዚህ ጋር መኮንን ባቅላባ ጋር ደርሰናል። አዲስ የመኮንን ባቅላባ ቅርንጫፍ ማለት ነው ከሆነ መንገድ ሲሻገር እንዴ እንደሚሆን አላውቅም፣ ግን እንሻገራለን። ያው እንጠነቀቃለን። እንደዚህ አይነት ቪዲዮ ስትሰሩ፣ ለየት ያለ ቪዲዮ ስትሞክሩ አስፈላጊ የሆነ ጥንቃቄ ያስፈልጋል። ከዚህ በኩል መኪና ይመጣል፣ አት ዘ ሴም ታይም በዚህ በኩልም ለመሻገር እንሞክራለን። ግማሹ ተሻግረናል። ከዚህ በኋላ በዚህ ሳይድ ብቻ ነው የምናየው። ላይቲንጉ ትክክል ላይሆን ይችላል። ቤቴ አይደለም የምቀርጸው፣ ስቱዲዮ ውስጥ አይደለም የምቀርጸው፣ ትክክል ላይሆን ይችላል። እሺ ስቴኝ ቁልቁለት አለ እያሉ ስለዚህ ተጠቅቀን እንሄዳለን። አንዳንድ ደረጃዎች የሚያንሸራትቱ ቦታዎች ምናምን አንዳንድ ሰዎችን ቪዲዮ ውስጥ እያስገባው ፌክ ቢሏችሁ ደስ ይለኝ ነበር፣ ግን ያው ማነው ፍቃደኛ የሚለው? እኛ ሀገር ብዙ ፍቃደኛ ሰው የለም እንደዚህ ቪዲዮ ውስጥ አስገባት ብትፈልጉ። ያው ኤግዛክትሊ ያለንበትን ቦታ እንድትመለከቱ ማለት ነው። ሪቨርስ አድርግ እንዳይመስላችሁ። ያው ዝም ብሎ ቪዲዮን ተመልከቱ። ሪቨርስ ወደ ኋላ እስከ ስካይላይት እግዚአብሔር በቃ ያው ለቪዲዮ ነው። ምን እናደርጋለን? ወደ ኋላ ያው እጄን በጣም ደክሞኛል። ካሜራማን ነው በጣም እሷ ትቀል ነበረ። ያው በስልክ ነው የምንቀርጸው። የሚሸልም ሰው ካገኘን እንሸለማለን እንጂ አልተነጋገርም። ዝም ብለን ነው እየሞከርን ያለው። የሚገርም ነው። ሰው ግራ ገብቶታል። እስከ ስካይላይት ድረስ እንዴት ወደ ኋላ የምትሄደው? ማን ነው የሚሸልም አለኝ። ኧረ ሸልሙኝ። ደንበል እየቀረብን ነው። ያው የሳይክል መንገድ ላይ ጭራሽ አሁን ማለት ነው። ይሄ አማራጭ የሌለው መንገድ ላይ እንጨቷ ካሜራ ብትኖርህ ያለች እውነቷን ነው። እንጨቷ ካሜራ ብትኖርህ ስንት ነገር አውቃለ ነበር። ግን ያው ጎ እያያ አትሄድም የተባሉት እያያ አትሄድም። ፊትን አዙረ ዳራ ተዋረተው አጨናነከን ያለ ምንም ማድረግ አይቻልም። ሰብስክራይብ አድርጉ ፕሊዝ 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 ፕሊዝ። በአይነቱ ለየት ያለ ነገር ይዤ ለመምጣት የሞከርኩ ስለሆነ ገናም ጀማሪ ስለሆነ መኪና እናሳልፍ። ሌትስ ጎ። ወደ ኋላ ነኝ። ይህንን ወደ ኋላ እንዴት እንደምወጣ አላውቅም። ደረጃውን ትቼ ራምፑን ለመጠቀም ሞክራለሁ። ወደ ኋላ ያለ ቦታ መውጣት በጣም አዛ ነው። በኢየሱስ ከዚህ ፈጠፈጡት እዚህ ታች ነው። እውነቷን ነው። በወድቅ በጣም ትልቅ ችግር ውስጥ ነበር። ደንበል ህንፃ ደርሰናል።
እግዚአብሔርን ይህንን ቪዲዮ ላይክ ካላረጋችሁ በዚህ ምክንያት ሰብስክራይብ ካላደረጋችሁ በጣም አዛ ነው። ወደኋላ መጓዝ ከገረማችሁ ቀጣይ የመለቃቸውን ቪዲዮች ትመለከታላችሁ። ይህን ህንፃ የሚታቁት ከሆነ በጣም አሁን ይህን እንዴ እንደምሻገር እግዚአብሔር ፍቅሬ በጣም አዛ ነው። ያያችሁ ነው መንገድ እንደሚሻገርኩ ያለው። ኧረ ሰው ይተባበራል። ማርያምን ሰው በቃ መኪና እያቆመልኝ ምናምን እየሳቀ ምናምን እያለኝ ነው። ሰላም በልኝ አባት፣ ቪዲዮ እየቀረጽኩ ስለሆነ ሰላም በልኝ። ሰላም በላት። ሰላም ብሏቸዋል። በዚህ ሰዓት የነበረኝ ድካም የሚነገር አልነበረም። ነገር ግን ከሰዎች ጋር የነበረኝ አስደሳች ጭውውት አቅልሎልኝ ነበር። ያው ካሜራን ስቴብል ሊሆን ይችላል፣ አጠብቁ። ይሄን ያልተሸክሜ መሄድ የራሱ ስልክ ይዤ ነው የምንቀሳቀሰው ካሜራ እስክንገዛ ድረስ። ያቺ ጥንጥያዋን ካሜራ ስፖንሰር የሚያደርግ ቢገኝ ደግሞ የሰው ሪያክሽን ላሳያችሁ። ካሜራውን አዞረውና ከዛ የፈጠነ አይቶኝ ሳያቸው ይዞራል። እዚህ ጋር በቀኝ በኩል እየገባ ያለውን መኪና ተመልከቱት። ገና ሳልደርስ እያቆመልኝ ነው። ሰብስክራይብ ይደረጋል። ተንገባል ለእኔ ሲል እስካሁን በቀኝ ማለት ነው እስካልፍ ድረስ ማለት ነው። በቃ የሰው ላብ ማርያምን ነው የምላችሁ። እኔ እንዲህ አልጠበቅኩም፣ ግን በቃ ሰው ፍቅር ያሳያቸዋል። በጣም የሚገባውን ስራ ስታሳዩ ደግሞ ሰው ሰብስክራይብ ያደርጋል። ይሄ ደግሞ ይገባዋል ብዬ አስባለሁ። እናንተ ካሰባችሁ በቃ ሰብስክራይብ፣ ላይክ ምናምን ግጡ። ያወቃቸው ይባላል። እዚህ ጋር አዎ፣ በርገር ይዛ ተገኘ። በርገር ይዛ በቤቴን ነው ብላል። ከላይ ፎቅ ምናምን ሰው ግንባሽ ሰላም ይላችኋል። ያሟል እንዴና አይነት አስተያየት ወደ ኋላ የለም ወደ ኋላ። ድምጼ በጣም ስርቅ ዘይብራ ተጠቀምኩ። እስቲ ያምን ብላችሁ ወደ ኋላ ሩጫ ማለት በጣም አዛ ነገር ነው። እያዞረኝ ነገር ነው ማለት አራገባ ማሳስብ አብሽር አብሽር። ወደ ወሎ ሰፈር እየቀረብን ነው። ላይቭ ገባላችሁ ነበር ግን ያው ላይቭ መግባት አልችልም ቲክቶክ ላይ እንጂ ይሄኛው ላይቭ ቢሆንና ከዛ ደግሞ ከዚህ ወደ ዩቲዩብ እና ነገር ላይቭ መግባት አልችልም። ያለንበትን ሰፈር እንድታዩ ማለት ነው። የተሰዳደቡ ከታክሲ አሬ ስፖንሰር ያለ ቢያንስ ካሜራና ካሜራማን ስፖንሰር የሚያደርገኝ ሰው ካለ ቀጣይ የሚሰራቸው ቪዲዮዎች ክፍት ስለሆነ ሰው እንዳልገጭ። ሰብስክራይብ ካላደረጋችሁ ማለት ነው ጫማ መጨረስ ነው። ጫማ መጨረስ በዚህ ኑሮ ድን ሌላ ጫማ መግዛት ነው። እዚህ አካባቢ ደርሰናል። የምታውቁት ካላችሁ አንድ ካሜራ እና የታክሲ ብር ሲኖራችሁ የምትሰሩት ኮንቴንት ይሄንን ይመስላል። ወሎ ሰፈር አደባባዩ ይታየኛል። ጥግ ላይ ይታያችኋል። መሳሪያ ይዞ እየመጣ ነው። እንግዲህ በስቺ እሱ ይጀምራል። ግን ብትቀመጥ ውስጥ ነው። ኦኬ፣ እዚህ ጋርም ለመቀመጥ ወደ ኋላ ልጅ ከዚህ ተነስተን ስካይላይት ድረስ እንቀጥላለን። ፖዚቲቭ ቲንኪንግ ምናምን ይላል አይታችሁ እኮ በቃ ይሄን ሜንታሊቲ ይዘን እንቀጥላለን። በጣም ደክሞኛል ግን ያው ተቀመጥኩ ላይ ይባላል። ዝም ብዬ ነው the only way forward ዝም ብሎ መጓዝ ምንም አማራጭ። ወሎ ሰፈር የምታውቁት ከሆነ ያው ሰው ለምዶ ታክሲ የሚጠብቀው ከኔ ጋር ወክ ማድረግ የተሻለ እንዲህ እያወራል። አንድ ሰው ወደፊት አንድ ሰው ወደኋላ መሄድ ይችላል። እንዴት ናችሁ? ኧረ ውሻ አመጣጡን አላየሁትም እንጂ ሩጫን ቀድጄው ነበር። ኬክ በላሽ። ውሻው እያደረገ ያለው ነገር አንዷን እያሳደዳት ነው። ሁለት እግር እንዲህ ብሎ ነው። መማር ያስከብራል። ሰብስክራይብ አድርጉ። ከኋላ የሚመጣውን ግለሰብ ተመልከቱት። ሆን ብሎ ሊያስደነግጠኝ ከሞከረ በኋላ በጠየቁት ጥያቄ ሳቁን ሊቆጣጠር አልቻለም።
ሰብስክራይብ አድርገው እንዴ እንደሳቀ ሰብስክራይብ አድርግ ስለው ይመቻቸው። ያንን ድልድይ ሳየው እዛ ጋር ታያችኋል። ያንን ድልድይ ሳየው እንዴ ደስተኛ ሆኖ ደግሞ ማርያምን በዚህ ለፍስ እንዴ አይቻልኩም። አራራ ገና እየጀመርን ነው። ወደኋላ ጀመርን። እያያችሁ ነው ታሪክ ወደኋላ ስካይላይት ከመስቀል አደባባይ ስካይላይት እየመጣሁ ይኸው እዚህ ደረስኩ። ሰብስክራይብ በልኝ። ዩቲዩብ ላይ ቲክቶክ ላይ ላይቭ አይደለም ገና እንትን እያልኩ ነው። ታዩታላችሁ ብቻ ሪኮመንዴሽን ላይ ይወጣል። ሰብስክራይብ በልኝ ይወጣል። ታፕ እያደረኩት እሺ ራስ በቃ ሰው ፍቅር ነው የምላችሁ። ለዚህ ነው እግዚአብሔር ያው ወደኋላ እየሄደ በቃ ሰው ኬፍ ይላል። ሩዋንዳ ደርሰናል። መስጊድ በመስጊድ አካባቢ ያለ መንገድ ላይ ሰብስክራይብ በሉልኝ። ከመጋት ብራዘር ሰብስክራይብ ትልኛል። ሰብስክራይብ አድርጉት በል። ወደኋላ እየተጓዘ ነው። ምንሽ በልኝ ሰብስክራይብ ቤተሰቦቹ በልኝ። ወደኋላ እየሄድኩ ነው። እስከ ከመስቀል አደባባይ እስከ ስካይላይት ወደኋላ በእግሬ ሰብስክራይብ ብቻ ሰብስክራይብ በቃ 1 2 3 ሰብስክራይብ ይመቻል። ኧረ ችግር የለውም። አልገባችሁም? እስኪ ሰብስክራይብ በሏቸው። በእናትህ ሰብስክራይብ በሏቸው እስኪ ሰብስክራይብ። አይ ቲንክ ጃፓን ነው ይሄ አካባቢ። ጃፓን ሲባል ጃፓን ሳይዝ ደርሰናል። ሰብስክራይብ ያሉልኝ ሰዎች አሉ፣ ፍቅር የሆኑ ቤተሰቦች አሉ፣ ከታክሲ ውስጥ ኬፍ የሚሉ ሰዎች አሉ። ሁላችሁንም ወዳችኋለሁ በጣም እግዚአብሔር ምስክሬን። በጣም ባዶ ነው። ወደ ኋላ ግራም ወደ ኋላ በቃ ሰው ስራ ላይ ነው። ተፍ ነው። የኛም ስራ ነው ወደ ኋላ መራመድ ሆነ እንጂ ስራ ነው። ራማዳ ሆቴል ጋር ነን። በቅርቡ ቻሌንጃችን ያበቃል። ስጀምር ኦልሞስት ወደ በቃ 1 ሰዓት ሆኖኛል። ይሄ ወደ ኋላ እየሄድን 1 ሰዓት ፌመስ እኮ አይደለም ግን በቃ እንደ ፌመስ ነው ሰው ማርያምን ሰው ሰላም ሁሉ በቃ እንደ ሴሌብሪቲ ማለት ነው። ኬፕ በስማ ብራዘር ዝም ብዬ ነው ከቤት የወጣሁት። አካባቢ ደርሰናል። ይሄን ታውቁታላችሁ። አይ ቲንክ ቦሌ መጥቶ የሚያክሰው በቃ ዓለም ሲኒማ እንዴት እንደተቀያየረ ስፔሻሊ ይሄ መናፈሻ ከላይ ያለው ይሄ ከገረማችሁ ማለት ነው። ቀጣይ የምሰራውን ቪዲዮ ደግሞ ትመለከቱታላችሁ። ቀጣይ የምሰራው ቪዲዮ ደግሞ ከዚህ ባሰ ኦፊሻሊ ፍሬንድሺፕ ጋር የደረሰና ፍሬንድሺፕ የሆነ ሳለ ካሜራው ፖዝ ያደረግብኝ ነበር ስልክ እየገባ ምናምን፣ ግን በቃ ከዛ ውጪ ደርሰናል። ዋው ቢዩቲፉል። ሲደክማችሁ ታወራላችሁ መሰለኝ። ከጀመርን 1 ሰዓት አልፎናል። አሁን ኦልሞስት 9 ሰዓት ሊል እናንተ ትፈርዳላችሁ። አሁን ስንት ላይክ ይገባል ይሄ ቪዲዮ ነው። እንደዚህ ወደ ኋላ እግሬ እስኪገነጠል እየተጓዝኩ ስንት ላይክ ስንት ቪው ይገባል። ሼር አድርጉ። እቺ ቀስት ምልክት አለች፣ እሷን ንኩና ለጓደኛችሁ ሼር አድርጉ። ከመስቀል አደባባይ ስካይላይት ወደ ኋላ ውይ ከመስቀል አደባባይ ግቢ ሽል ካሜራውን ሽል። አልገባችሁም አታስቡ። ኦልሞስት ደርሰናል። አይ ቲንክ እዚህ ይሄን ህንጻ የምታውቁት ከሆነ ወደ ኋላ ልቅደምሽ። ወደ ኋላ ስንት ኪሎ ሜትር ነው ከመስቀል አደባባይ ስካይላይት? ቼክ አደርገዋለሁ እስቲ። ስለዚህ ቀጣይ ቪዲዮ ላይ ስፖንሰር ልታረጉኝ የምትፈልጉ ሰዎች ካላችሁ ቪዲዮአችሁን ራሴ አቅጄ ራሴ ዲዛይን አድርጌ እንዲህ ወጣ ባለ መልኩ አዘጋጅቼ ያቀርብላችኋለሁ። ስፖንሰር ማድረግ የምትፈልጉ ብቻ ኢሜይሌን አስቀምጥላችኋለሁ፣ ታናግሩኛላችሁ። ሚሊኒየም አዳራሽ ፊት ለፊት ነው ያለው። እቺን ቦታ የምታውቋት ከሆነ እዛ ነው ያለነው። ሚሊኒየም አዳራሽ ደግሞ ያው አሎ ነው ኢትዮጵያን ስካይላይት ሆቴል ደርሰናል። ከመስቀል አደባባይ ተነስተን 1 ሰዓት ተኩል ፈጅቶብን ከመስቀል አደባባይ እስከ ስካይላይት ወደ ኋላ ተጉዘን
ጨርሰናል። ግማሾቻችሁ ስትስቁ ነበር፣ ግማሾቻችሁ ቪዲዮ ስትገቡ ነበር፣ ግማሾቻችሁ ቪዲዮ ስላለመግባት እንዲህ ስትሉ ነበረ። ግን ይኸው ጨርሰናል። ሰብስክራይብ ማድረጋችሁ በድጋሚ ሰብስክራይብ ማድረጋችሁ እንዳትረሱ።